ቀደምት ኢትዮጵያውያንን ማዕድናትን ለምን ተጠቀሙ ሲባል ወደ 40 ነገሮችን አቀርብላችኋለሁ። ግን ከ40 እንደሚበልጡ 100% እርግጠኛ ነኝ። እኔ ግን ለእናንተ ዛሬ 40 ምስጢሮችን እነግራችኋለሁ። እናንተ ደግሞ ተፈላሰፉበት፣ ተመራመሩበት፣ አእምሮአችሁን ብሩህ አድርጉ። በእውነት የሰው ልጅ እግዚአብሔር የሰጠን አእምሮ በጣም 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 ሰፊ ነው። ስለዚህ በተቻላችሁ አቅም አእምሮአችሁን በጣም ሰፊ እንድታደርጉልኝ እፈልጋለሁ። በዚህ ግሩፕ ወይም በዚህ ፌስቡክ ፔጅ ወይም ዩቲዩብ ላይ አዋቂዎች ብቻ እንዲንሸራሸሩበት ነው የምፈቅደው። ከዛ ውጪ እንጭጭ እውቀት ያላቸው ወይም ትንሽ ነገር ጥብብ ያሉ ሰዎች እንዲኖሩ አይመከርም። እውቀትና እውቀትን የናፈቁ ብቻ ይገኛሉ የሚል እምነት አለ። ስለዚህ አሁን በመጀመሪያ ደረጃ ለምን ይጠቀሙበት ነበር ሲባል ለንዋያተ ቅድሳት ይጠቀሙበት ነበረ። በተለይ በቤተ መቅደስ ውስጥ ለሚገለገሉ አጠቃላይ ባሉት ንዋያተ ቅድሳት እነዛን ያስጌጡበት ነበረ፣ እነዛን ያዘጋጁበት ነበረ። በቅዱሱ መጽሐፍ እንደ ባስልኤልና ኤልያብ በጣም በሚገርም መልኩ እውቀት ተችሏቸው ነበር ይላል እግዚአብሔር። ይሄን የእነዚህን እንዴት አድርገው እንደሚያነጥሩ እንደሚሰሩ ንዋያተ ቅድሳቱን በእነዚህ ማዕድናት እንዴት እንደሚያስጌጡ በጣም 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 እውቀት ስለሰጣቸው በማዕድናት ላይ ትልቅ እውቀት የነበራቸው ነበሩ። በጣም የሚገርማችሁ ጥንትና አሮን እንግዲህ የዛሬ 4000 ዓመት ነው መነግራችሁ ወደኋላ ልብሱ ላይ ብዙ ፊልሞች አይቻለሁ። በአሮን ላይ ተሰራ 12 እንቁዎች ነበሩ ልብሱ ላይ 12 እንቁዎች በጣም በጣም የሚያማምሩ እንቁዎች ነበሩ። እነዚህ እንቁዎች በተለይ ዘጸአት 28 ከ17 ላይ አንብቡት። 4 ተራ የሆነ የእንቁ ፈርጥ አድርግበት ይላል። ለ4 ይከፈላል። 4 ሲባዛ 3 12 ነው ታውቃላችሁ። በፊተኛው ተራ ሰርዲዮን የተባለው ማዕድን ወይም እንቁ፣ ቀጥሎ ቶጳዚዮን፣ ቀጥሎ የሚያብረቀርቅ እንቁ ይደረግ ነበረ። ብዙዎች በእንግሊዘኛ ንገረን እያላችሁ ነው ስሞቹን፣ በተለይ የጂኦሎጂ ላይ ያላችሁ ይመስለኛል። ጥሩ እሺ። ሰርዲዮን ሳርዴስ የምትሉት ነው እናንተ። ቶጳዚዮን ደግሞ ቶፓዝ የምትሉት ነው። የሚያብረቀርቅ እንቁ የተባለው ደግሞ ካበንክል የምትሉት ነው። ስለዚህ እንድታውቋቸው። ከዛ እንደገና በሁለተኛው ተራ በሉር የሚባል ማዕድን ነበር አሮን ያደርግ የነበረው። ኤመራልድ ማለት ነው። ኤመራልድ ብዙዎቻችሁ ጠይቃችሁኛል። ቀጥሎ ሰንፔር ይደረጋል። ሳፋየር ማለት ነው ታውቃላችሁ፣ ሳፋየር። ቀጥሎ አልማዝ ያደርግ ነበረ፣ ዳይመንድ ማለት ነው። ይሄ በሁለተኛው ተራ ነው። በሶስተኛው ተራ ደግሞ ያክንት ያደርግ ነበር። ያክንት የተባለውን